بسم الله الرحمن الرحيم السلام عليكم ورحمة الله وبركاته إمام البخاري رحمة الله عليه بصحيحة ላይ ሲናገሩ አንድ ሰሐቢ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣል። እሳቸው ጋር መጥቶ በጣም ከባድ ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ሆይ አንድ ሰው በዚህ ዱንያ ላይ ሳለ መልካም ስራዎችን ይሰራል አለ። እሱም ይሰራው መልካም ስራ ግን ከሆኑ ሰዎች ዘንድ አያደርሰውም። እሱ ደግሞ እነዚያን ሰዎች ይወዳቸዋል፣ ከነሱ ጋር መቀስቀስንም ይፈልጋል። ያ ግለሰብ እንዲው ቂያ ማለት እንዴት ነው የሚሆነው በሚል ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት? አልመርኡ መዐ መን አሐበ፣ ማንኛውም ግለሰብ ከልቡ ከወደደው ሰው ጋር ነው የሚቀሰቀሰው አሉ። ከልብ መውደድ ደግሞ ምን ያካትታል? ውዴታው ግዴታ አድርጎ የሚያመጣቸውን ነገሮችን በአጠቃላይ መያዝና መከተልንም ያካትታል ማለት ነው። ወንድሞችና እህቶች ነብዩን ሰለላሁ ዐለይሂ ወሰለም መውደድና የእሳቸውን መንገድ መከተል፣ እሳቸውን መውደድ፣ ከማንም በላይ ማላቅ፣ ከማንም በላይ እሳቸውን መውደድ ከዲናችን አንዱ አካል ነው። ነብዩም እኮ ሰለላሁ ዐለይሂ ወሰለም ከዑመር ጋር ያወሩ በነበረበት ሰዓት ላይ እኮ ዑመርን ጠይቀውት እንዴው ምን ያክል ነው የምትወደኝ በሚለው ሲጠይቁት ከራሴ ባለፈ ከሁሉም ሰው በላይ ወዶታለሁ ሲል አሁንም ያ ዑመር የቀረች ነገር አለች አሉ ሰለላሁ ዐለይሂ ወሰለም። አንቱ የአላህ መልእክተኛ ከማንም ከራሴም ጭምር ከማንም በላይ ነው የምወዶት አላቸው። አልአነ ያ ዑመር አሉ ሰለላሁ ዐለይሂ ወሰለም። እሳቸውን መውደድ የኢማን ሙሉነትን የሚያመላክት የኢስላማችን መሞላትን የሚያሳይ ትልቁ ተግባር ነው ማለት ነው። ስለዚህ ነቢዩን ሰለላሁ ዐለይሂ ወሰለም የምንወደው በውዴታ ብቻ ሳይሆን እንደ ሸሪዓችንም ግዴታ ስለምናምንበትም ጭምር ነው። ነቢዩን መውደድ መልካም ሆኖ ሳለ ጥሩ ሆኖ ሳለ አሁን ላይ የተስፋፋ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም ስርዓትን ማጣት የሚባለው ነገር ቀለል እየተደረገ መጥቷል። አስተውላችሁ ከሆነ በተለያዩ ነሺዳዎች፣ መንዙማዎችና በተለያዩ ነገሮች ላይ አሁን ላይ ውድዬ ፍቅርዬ እየተባለ ሁላ የነቢዩ ስም ሰለላሁ ዐለይሂ ወሰለም ሲጠቀስ ትሰማላችሁ። ይሄ ነገር በጣም ስላሳሰበኝ ነው ዛሬም አመጣጤ ማለት ነው። ምክንያቱም የምትወደውንና የምታከብረውን ግለሰብ ምንም ያክል ብትወደው ምንም ያክል ብታከብረው ትልቅ ቦታ እንኳን ልብህ ላይ ቢኖረው ባከበርከውና ባፈቀርከው ቁጥር በወደድከው ቁጥር የምትጠራበት ቃል ሁላ ጠፍቶህ እያከበድከው እያገዘፍከው ትመጣለህ እንጂ አቅልለኸው ፍቅርዬ ውድዬ እያልክ አትጠራውም አበደን። ይባስ ብሎ ደግሞ አሁን ላይ በጣም በሚያሳዝን መልኩ ለሙዚቃ ሲጠቀሙ የነበሩ ግጥሞችን ሁላ ይዞ ወደ መንዙማ ውስጥ እያስገቡ የነብዩን ስም እየጠቀሱበት ማስኬድ ሁላ ተጀምሯል። ወንድሞች ወዴት እየሄድን ነው? ነብዩን ራሳችን በሙዚቀኞች ሙዚቃ እየሞዘቅንባቸው ነብዩን ሰለላሁ ዐለይሂ ወሰለም ካስደፈርን በኋላ ሰው ደፈረ ብለን እንጮሃለን ድጋሚ። ያን ነገር ተመልሰን አይተነዋል። ምን እየሰራን እንደሆነ በደንብ አስተውለናል። ግን አንድ ምሳሌ ላንሳላችሁ። በጣም የምትወዱትና የምትቀርቡት ጓደኛ አላችሁ ልበል። ያንን ጓደኛችሁን ቤት ውስጥ ስትሆኑ አብራችሁ ስትጫወቱ ሰፈር ውስጥ ጀለስ እንዴት ነሽ እያልክ ልጠራው ትችላለህ፣ ጓደኛ ስለሆነ እኩያህም ስለሆነ። ከዚያ ጓደኛህ በተሻለ መልኩ ደግሞ አባትና እናትህን በጣም ትወዳቸዋለህ በእርግጠኝነት። አባትህን በጣም ትወደዋለህ ከዚያ ጓደኛህ በተሻለ መልኩ። አባትህን ግን ሽማግሌዎች በተሰበሰቡበት ወይ ደግሞ ሰው ፊት እንዴት ነሽ ጀለስ ሰላም ነሽ አትለውም አባትህን። አባትህን እንደዚያ ብለህ የምትጠራው ከሆነ የመጨረሻ ባለጌ ነው የምትባለው። በምን ሂሳብ ነው ሴት ፍቅረኛም በሚጠራበት ቃል ነብዩ ሰለላሁ ዐለይሂ ወሰለም የሚጠሩት? ነብዩ እኮ በጣም ትልቅ ናቸው እኮ። እንዴት እሳቸውን ብናወርዳቸው ነው? እንዴት ብናቀላቸው ነው? ፍቅርዬ ውድዬ ኢቭን ስማቸውን እንኳ አላህ ሱብሓነሁ ወተዓላ እኮ ሲጠራቸው አይተን ከሆነ ያ አዩሃ ነብዩ እያለ እያገዘፈ ግርማ ሞገሱን በደንብ አድርገን እንድንጠብቅም እያስተማረን ነው ረበል ዒዘቲ ወልጀላል እሳቸውን የሚጠራቸው። እኛ ግን ከዚያ ዓለም ሙሉ በሙሉ ወተን ነብዩን የሰፈር ውስጥ ጓደኛችን አረግናቸው ሰለላሁ ዐለይሂ ወሰለም። ፊዳሁ አቢ ወኡሚ ወኩሉ ማ አምሊክ። ይሄ ነገር ትክክል አይደለም። በነሺዳ ስም ይሄን ነገር እያደረጉ ያሉ ወንድሞችም እየሰራችሁ ያላችሁት ነገር የአላህን ፊት ፍለጋ ከሆነ የነብዩን ውዴታ ለመግለጽ ከሆነ በማይሆን ሁኔታ እየተካሄደ ስለሆነ ቢተው እንዲህ አይነት ነገር ሙሉ በሙሉ ቢቀር
ለአኺራችሁም ይበጃችኋል። ለኛ ለሙስሊሙ ማህበረሰብም ያኔ የተሻለ የሚሆንልን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ድመት በቀደደው ጅብ ይገባል ነው የሚባለው። ምን በቀደደው ምን ይገባል እንደሚባለው እዚህ ጋር አንድ ወንድም ከፈታ አድርጎ ያሳየውን መንገድ ቀለል አድርጎ ያሳየውን መንገድ ሌላው እየመጣ እንደፈለገ የፈለገውን ቃል ለመናገር በር እንከፍትለታለንና እሳቸው የተከበሩ ፍጡር ናቸው። እዚያው በተከበሩበት ስማቸውን ስናነሳ የተከበሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያልን እያከበርን ባሉበት ሰላዋት እያወረድንባቸው መቀጠሉ ነው የሚሻለው እንጂ ሰፈር ውስጥ ዝቅ አድርጎ ማውረዱ ለኢስላምም ለእናንተም ለማንም የሚበጃ አይደለም ብዬ ነው የማስበው። ይህን ነገር ለአላህ ብለን ነው እየሰራን ያለነው የሚል ሰው ካለ አላህን የምንፈራ ከሆነ መተው አለብን እንዲህ ያለን ነገር። ለቢዝነስ ከሆነ ደግሞ አላህ ሱብሓነሁ ወተዓላ እንዴት አድርጎ እንደሚቀጣ እሱ ራሱ ያውቃል። ባይሆን ነቢዩን ሰለላሁ ዐለይሂ ወሰለም የምንወዳቸው ከሆነ አላህ ሱብሓነሁ ወተዓላ ያዘዘንን መንገድ ተከትለን ለምን አንወዳቸውም? ምክንያቱም አላህ ያዘዘንን መንገድ መከተሉ ትክክለኛው ውዴታ ስለሆነ። እስቲ አላህ ያዘዘን ምን ማድረግ ነው? የመጀመሪያው አላህ ሱብሓነሁ ወተዓላ ያዘዘን ቁል ኢን ኩንቱም ቱሒቡነላህ ፈተቢዑኒ ዩሕቢብኩሙላህ። ነቢዩን ሰለላሁ ዐለይሂ ወሰለም እወዳለሁ የምትሉ ከሆነ አላህን እወዳለሁ የምትሉ ከሆነ ውዴታን የምትፈልጉ ከሆነ ፈተቢዑኒ ነው። እኔ የምላችሁን ነገር ስሙኝ፣ ተከተሉኝ። ነቢዩን መከተል ነው። እሳቸውን መከተል ማለት ደግሞ ዋጅቡ ላይ ብቻ አይደለም፣ ዋጅቡን ጨርሰው ወደ ሱና መግባት። ዛሬ ላይ ስለ ነብዩ ውዴታ እያወራን ያለነው ሰዎች እኔ እናንተ ስለ ነብዩ ውዴታ ሌት ተቀን የምናወራው ህይወታችን እንዴት ነው? አለባበሳችን እንዴት ነው? ጸጉራችን እንዴት ነው? ሰውነታችን እንዴት ነው? አወጣጣችን አገባባችን እንዴት ነው? ዒባዳ አደራረጋችን እንዴት ነው? ከነብዩ ጋር ነው የሚቀርበው ወይስ ከሌላ አካል ጋር ነው የሚቀርበው? ምክንያቱም የውዴታ ዋነኛው መገለጫ የወደዱትን አካል ማወደስና ከዚያ ከወደዱት አካል ጋር ለመቆራኘት ማሰብ ስለሆነ ከዚያ አካል ጋር ለመቀራረብ ማሰብ ነው ውዴታ የሚባለው ነገር። ስለዚህ የመጀመሪያው ነጥብ ምንድነው? ነብዩን ሰለላሁ ዐለይሂ ወሰለም መከተል የእሳቸውን ውዴታ የሚያረጋግጥልን ትልቁ ነጥብ ነው ማለት ነው። ሁለተኛው ውዴታቸውን የሚያረጋግጥልን ነጥብ ደግሞ ሲራቸውን መማርና ማስተማር። የሆነ ባዶ ፍቅር እንዳይሆንብን፣ ባዶ ውዴታ እንዳይሆንብን። የማታውቀውን ነገር ወደዋለሁ እኮ የምትል ከሆነ ባዶ ውዴታ ነው፣ ውሸት ነው። ነብዩን ሰለላሁ ዐለይሂ ወሰለም በደንብ አድርገህ ካወካቸው ዐለይሂ ሰላቱ ወሰላም በደንብ አድርገህ ትወዳቸዋለህ። ኢነማ የኽሸላህ ሚን ዒባዲሂል ዑለማ እንዳለው ማለት ነው። አላህን ለመፍራት አላህን ማወቅ ግዴታ እንደሆነ ሁላ ነብዩን ለመውደድም እሳቸውን ማወቅ ግዴታ ነው። ስለ ነብዩ ሲራ ንገረኝ ብትል ምንም ነገር የማይናገር ግለሰብ ወድጃቸው ልሞት ነው ብሎ 100 ጊዜ ቢናገር ትክክል አይደለም። የሰማውን ነገር ነው እየመለሰ ያለው እንጂ የእውነት ከልብ ወዶት አይደለም ማለት ነው። ሶስተኛው ነጥብ ደግሞ እንደ ነብዩን ሰለላሁ ዐለይሂ ወሰለም እንወዳቸዋለን አይደል? ነዓም። እሳቸው የሚወዱትን ነገር መውደድ፣ እሳቸው የሚጠሉትን ነገር መጥላትም ትልቁ መገለጫው ይሆናል ማለት ነው። እሳቸው የወደዷቸው በጣም ብዙ ነገሮች አሉ። እኛ ደግሞ ወልዒያዙ ቢላህ በተቃራኒው እሳቸው በህይወት በነበሩበት ሰዓት ሲጠሉ የነበረውን ከካፊር ጋር መመሳሰሉን ተያይዘነዋል። እሳቸው የወዱ የነበሩትን ነገር ደግሞ እየሰራን ነው ወይ የሚለው ጥያቄ ውስጥ ይገባል ማለት ነው። ሌላኛው ነጥብ ስማቸው ሲጠቀስ ዝም ብለን የምናልፍ ሰዎችም ውዴታቸውን እየካድን መሆኑን ይግባል። ሰለዋት እያወረድን አሁንም እሳቸውን ሰለላሁ ዐለይሂ ወሰለም ስጠቅሳቸው ሙሉ ሰለዋት አውርዱ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወይ ደግሞ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ወይ ደግሞ ሰለላሁ ዐለይሂ ወሰለም። እነኚህ ሁላ አይነቶች ስላሉ እነኚህን ተጠቅመን ሰለዋት እናወርድባቸው ደግመን ደጋግመን ማለት ነው። ሌላኛው የመጨረሻውና አምስተኛው ከባዱና ዋነኛው እሳቸውን ስንወዳቸው በኢኽላስ እንውደዳቸው። ከልባችን ለአላህ ብለን እንውደዳቸው። ከልባችን ለአላህ ብለን እሳቸውን የምንወዳቸው ከሆነ አላህ እሳቸውን ያስቀመጣቸው ቦታ ላይ እናስቀምጣቸው። አላህ ከዚያ በላይ ካላሳለፋቸው አናሳልፍ። አላህ እንዲህ ነህ ወማ አርሰልናከ ኢላ ሙበሽረን ወነዚራ፣ ሙበሽረን ወነዚር ነው ሰለላሁ ዐለይሂ ወሰለም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ረሕመተን ሊልዓለሚን ነው ሰለላሁ ዐለይሂ ወሰለም። አላህ ካስቀመጠው በታችም ደግሞ ዝቅ አድርገን ኃጢአት ውስጥ አንግባ። እላይ የለ እታች የለ ባላንስድ የሆነ ቦታ ላይ መቀመጥ ማለት ነው። ትክክለኛ ውዴታቸውን መያዝና በዚያ ላይ መጽናት፣ ያን ነገር ተግባራችን እናድርገው እላችኋለሁ። አላህ ሱብሓነሁ ወተዓላ እሳቸውን ወደው የእሳቸው ሐውድ ላይ ከተሰበሰቡት የአላህ ባሮች መካከል ያድርገን እላችኋለሁ። ኢን አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። ሰላሙ ዐለይኩም ወረሕመቱላህ